ለምን ሰዎችን ወደ እስልምና መጣራት ያስፈልጋል? እስልምና ውስጥ ምን የተለየ ነገር ስላለ ነው? ለሁለት ነገር ነው እንደው አጠር አድርጎ ለመግለጽ ከሆነ አንደኛው ከእስላም ውጭ ሐቅ ስለሌለ ፈጣሪ አምላካችን አላህ አንድ እንደሆነ ሁላ የጀነት መግቢያ መንገዱም አንድ ብቻ ነው። ያም ምንድነው? ዲን አልኢስላም ነው። ዒባደቱላህ ዐዘ ወጀል አላህን በብቸኝነት ማምለክ እርሱን ብቻ መገዛት ማለት ነው። አላህ ከመጀመሪያው ሰው ከአደም ጀምሮ እስከ መጨረሻው አላህ መልእክተኛ እስከሆኑት እስከ ነብዩ መሐመድ ድረስ አለይሂ ሰላቱ ወሰላም የላካቸው 124000 ነቢያት 315ቱም ሩሱሎች በእስላም መንገድ ላይ ነው የተላኩት። ሁለት ሃይማኖት ወይ ሶስት ሃይማኖት በየዘመናቱ አላህ አልሰጠም። ስለዚህ ብቸኛው የመዳኛ መንገድ በሱረቱ አሊ ኢምራን ቁጥር 85 ላይ እንደገለጸው ወመን يبتغي غير الاسلام دينا فلن يقبل منه ነው ያለው። ከእስልምና ሃይማኖት ውጪ ሌላን ሃይማኖት ማለትም ፈጣሪ አምላኩን የሚያመልክበት መተዳደሪያ ደንብና ስርዓትን የሚፈልግ የሆነ ሰው ፈጽሞ ከሱ ስራውን ማምልኮም ተቀባይ የለውም። وهو في الاخره من الخاسرين በመጨረሻው ዓለም ከከሳሪዎች ነው የሚሆነው ይላል። ስለዚህ ሰዎች ወደ እስላም መምጣት የሚያስፈልጋቸው እኛ ጥሪ ልናደርግ የሚገባን አንዱና ዋነኛው ምክንያት እስላም ብቸኛው የመዳኛ መንገድ ስለሆነ ነው። ሁለተኛው ደግሞ የራሳችንን ግዳጅ መወጣትም ስለሆነ ነው። እንጠየቃለን አላህ ፊት መልእክተኞች የተሰጣቸውን መልእክት የት እንዳደረሱት እንደሚጠየቁ ሁላ ከመልእክተኞች በኩል ለኛ ደግሞ የደረሰን መልእክት ምን እንዳደረግንበት ምን እንደሰራንበት አላህ ፊት መጠየቃችን አይቀርም። ከዛ ውስጥ አንዱ ምንድነው? ኡድዑ ኢላ ሰቢል ረቢከ ቢልሂክመቲ ወልመውዒዘቲ الحسنة ይላል። ወደ ጌታህ መንገድ ጥበብ ባዘለ ንግግርና በመልካም ግሳጼ ተጣራ ወጃዲልሁም ቢለቲ ሂየ አህሰን ያለው። ሙስሊም ያልሆኑ ሰዎችም መልካም በሆነው ከጭቅጭቅ ከስድድብ በራቀ መልኩ ተወያያቸው ተከራከራቸው ይላል። ስለዚህ በተገኘው አጋጣሚ ወደ እስላም መጣራት ምንድነው? ሃይማኖታዊ ግዳጃችን ነው። ይሄን ግዳጅ ለመውጣትና ነገ አላህ ፊት ላለመጠየቅ ነው። ለምን አልሰለሙም ተብለን ግን አንጠየቅም። ሂዳያ በእኛ እጅ አይደለምና ግዳጃችንን ባለማድረስ ግን ልንጠየቅ እንችላለን። ረሱል አለይሂ ሰላቱ ወሰላም በልጉ ዐኒ ወለው አያ ብለዋል። አንዲትም አንቀጽ ወይም አንዲት ሐዲስ ከሳቸው የሰማነውን ነገር አድርሱ ነው። የግድ ለሙስሊም ብቻ የሚል ገደብ የለውም። ስለዚህ ሰዎች እስላምን ማወቅ የሚያስፈልጋቸው ከጀሃነም እሳት ከአላህ ቁጣ ለመትረፍና ጀነት ለማግኘት ለመዳን ብቸኛ መንገድ ስለሆነ ነው። ይሄንን የመዳኛ መንገድ ሰዎች እንዲያገኙት ይሄንን መዳኛ እንዴት እናስተዋውቅ? እንዴት ባለ መልኩ ስንጣራ ወደዚህ መንገድ ለማስተዋወቅ ለመጣራት ቅድሚያኛ ራሳችን በመዳኛው መንገድ ላይ መሆን አለብን። ልናውቅ ይገባል። አንደኛ ያ የሚገኘው በመማር በማወቅ ነው። ሁለተኛ ደረጃ ደግሞ በተግባር በማሳየት ነው። ከአንገት በላይ ዕውቀት ብቻ ሆኖ ለሰዎች ብንነግራቸው ህይወታችንን ነገር ግን ባህሪያችን የዛ ነገር ተቃራኒ ከሆነ ዳዕዋው ስኬታማ ሊሆን አይችልም። ስለዚህ ያወቅነውን ነገር በተግባር የምንቀይር ሰው መሆን አለብን። ከዛ በኋላ ነው ሰዎችን ወደዚህ መንገድ ልንጣራ የሚገባው። ሼክ መሐመድ ቢን አብዱል ወሃብ ረሂመሁላህ ኪታብ ኡሱሉ ሰላሳ ላይ ገና ሲጀምሩ የመጀመሪያው መክፈቻ ላይ ኢዕለም ረሂመከላህ አነሁ የጂቡ ዐለይና ተዓሉሙ 4 መሳኢል ያሉት ነገር አለ። በሁላችንም ላይ ልናውቀው ልንማረው ልንሰራባቸው የሚገቡ 4 መሰረታዊ ነገሮች አሉ ብለዋል። የመጀመሪያው ሃይማኖቱን ማወቅ ነው፣ አልዕልም ነው። ሁለተኛው አልዓመሉ ቢሂ ይላሉ፣ ባወቅነው ነገር መስራት መተግበር ነው። ሶስተኛ አዳዕወቱ ኢለይህ እኛ ወዳወቅነውና ወደ ሰራነው ነገር ሌሎች ያላወቁ ዕውቀቱ ያልደረሳቸው ሰዎች እንደኛው እንዲያውቁ እንዲሰሩ መጣራት ነው። አራተኛ አልሰብሩ ዐለል አዛ ፊህ በዚህ ዳዕዋ ላይ በሚደርስብን መከራ ችግር ትዕግስትን መላበስ ነው። የግድ ምቾት ብቻ አይደለም መጠበቅ ያለብን። ስለዚህ እንዴት እንጣራ ላልሽው ነገር ቅድሚያ ራሳችንን እንወቅ። ወዳላወቅነው ወደ መንገድ እንዳንጣራ እያንዳንዱ ሰው ላይ አይደለም ግዳጁ። ያው እንዲህ አይነት ግዳጆች ምን ይባላሉ? ፈርዱል ኪፋያ ይባላሉ። የተወሰኑ ሰዎች ቦታውን ከሸፈኑት ከተቀሩት ላይ ግዳጅነቱ የሚነሳ ይሆናል። ጥቂቶች አካባቢውን መሸፈን የሚችሉ ከሆነ ማለት ነው። በእያንዳንዱ ሙስሊም ላይ ነፍስ ወከፍ ግዳጅ አይሆንምና ማለት ነው። ግን ሁሉም ሰው ዳዒ መሆን አይችልም? ልሁን ካለ ይችላል። መስፈርቱን መሟላት አለበት። የግድ ዳዒ ማለት ግን ዝም ብሎ የሰማውን ወይንም ደግሞ ከየትኛው መጽሐፍ ያነበበውን ቆሞ ማስተላለፍ አይደለም። በሩ ክፍት ነው። ምክንያቱም ሰሌክት ተደርገው እከሌ ዳዒ መሆን አለበት እከሌ አዳማጭ መሆን አለበት አይደለም። ሐዲሱም የሚለው ምንድነው? የመጀመሪያው ኩን ሙዓሊመን ነው። ለእያንዳንዱ ሰው ከቻልክ አስተማሪ ሁን ነው። ያንን የማይችሉ ከሆነስ አው ሙተዓሊመን ተማሪ ሁን። እሺ ይሄንን ራሱ የማይችሉ በስራም በሌላ አጋጣሚ ማይመቻቸው ከሆነስ አው ሙስተሚዓን ይላል። ሶስተኛ አዳማጭ ሁን። በመስማት የሚገኝ ለውጥ አለ ነው። ይሄንን አልቻልኩም ካለስ ወላ ተኩን ራቢዓን ፈታህሊክ አራተኛቱን ትጠፋለህ ነው። ካላስተማረ ካልተማረ ወይ ደግሞ ቁጭ ብሎ ካላዳመጠ የቀረው ጥፋት ነው። ስለዚህ ሰው ከታችኛው ተነስቶ አስተማሪ መሆን ልሁን ካለ ይችላል።
መርሐባ እያንዳንዱ ሰው ባለበት ሞያ በተሰማራበት ነገር ላይ ዳዕዋ ማድረግ አይችልም ወይ? ለምሳሌ አንድ ነጋዴ ካለ በንግዱ ላይ ተአማኝነትን በማሳየት ኢስላም በሚያዘው መንገድ ቢሰራ ይሄ ትልቅ ዳዕዋ አይደለም ወይ? የሆነ ሰው ደግሞ የሚናገራቸው ነገሮች እውነተኝነት ላይ ደግሞ መሰረት ያደረጉ ከሆነ ይሄ ራሱ አንድ ዳዕዋ መሆን አይችልም ወይ? ከአንድ ዳዕዋም በላይ በአሁኑ ሰዓት በተለይ መሰረታዊ ዳዕዋም ራሱ እሱ አይደል እንዴ? አክሽን ኢዝ ላውደር ዛን ስፒክስ ይባላል አይደል? ከንግግር የበለጠ ድርጊት ለሰዎች ይናገራል፣ መልእክት ያስተላልፋል። ነጋዴ በንግዱ ዓለም ላይ እንደውም ጥሩ ነጥብ ነው ያነሳሽው። ስላንት ሙስሊም ከዋሸ ቀን ተበላሸ፣ ሙስሊም ካበለ ቀን ዘነበለ ተብሎ ሙስሊም ባልሆኑ ሰዎች በታማኝነቱ ባደራ ጠባቂነቱ ሲመሰከርለት የነበረው ዛሬ 180 ዲግሪ ተቀልብጦ ሌባና አጭበርባሪ የሆነው ሙስሊሙ ነው። ስለሌላው ሌላው ይጨነቅበት መመስከር አይጠበቅብንም። የኛው ወገን የሆኑ ከጎናችን አብረው ይቆሙ የነበሩ ነጋዴ የምንላቸው ሰዎች ግን ሲያጭበረብሩ እንዳልሽው ምንድነው ስለ እስልምና ሰዎች የሚወስዱት? ቁርአኑን አያውቁትም። ሙስሊም ያልሆኑ ሰዎች ሐዲሱን አያነቡትም። የኛን ህይወት ነው የሚያዩት። የኛ ህይወት ከተበላሸ በንግዳችን አጭበርባሪ ከሆነን በጉርብትና ሐቅ በስነ ምግባራችን የተበላሸን ከሆነን ይሄ ራሱ እኮ መጥፎ ዳዕዋ ነው። ሃይማኖቱም እንደዚህ አይነት ነው የሚል ትምህርት ነው። ከንግግር የበለጠ ሰውን ሊያሳምነው እውነት ሊያስብለው የሚችለው ተግባር ነው። እንዳልሽው ነጋዴ በንግዱ ታማኝ ከሆነ ኤክስፓየርድ የሆኑ እቃዎችን የተበላሸ ማህተምን እየመታ ጊዜያቸው እንዲራዘም የማያደርግ የተጋነነ ዋጋን ህዝቡን ሳይጎዳ የሚሸጥ እቃን የማይደብቅ ከሆነ ራሱ ዳዕዋ እኮ ነው። ምንድነው ሙስሊሞች እንዲያደርጉ የዳረጋቸው ቢባል የሃይማኖታቸውን ህግ ስለሚጠብቁ ነው። ይሄ ማለት ሃይማኖታቸው የሚያስተምራቸው ነገር አለ ማለት ነው። ስለዚህ ሁሉም በተሰማራበት የሥራ ዘርፍ በህክምናውም በንግዱም ዓለም በአስተማሪነትም በሌላ መልኩ ኢስላምን የሚያንጸባርቅ ከሆነ ከዚህ በላይ ምን ዳዕዋ አለ? አላህም እኮ የሚፈልገው ንግግሩን ሳይሆን ዋናው ተግባሩን ነው። لما تقولون ما لا تفعلون የሚለው ይሄንን ነው። እኛ ማን ተገበረውን ነገር መናገራችን አላህ ዘንድ ሁሉ ሊያስጠይቅ ይችላል ነው። እምንናገር ከሆነ የምንናገረው ነገር ስሩበት ነው የተባልነው። ሚዛን ላይም ነገር የሚቀመጠው ምንድነው? ይሄው ስራችን ነው። ስለዚህ በንግዱም ዘርፍ በየትኛው መልኩ አንድ ሰው ኢስላምን ካንጸባረቀ ዳዕዋ ያደረገ ነው ማለት ነው። ትክክል ነው።